ክፍል 1 አውቶካድን መጠቀም መቻል። በዚህ ክፍል አውቶካድን ለመጀመሪያ ጊዜ የሚያይ ሰው መጠቀም የሚጀምር ሰው እንዴት ራሱን ማስተዋወቅ እንዳለበት ምን ነገሮች እንዳሉት እንማራለን። ምዕራፍ 1 ከአውቶካድ ጋር መተዋወቅ በሚል ርዕስ ስር የምንማራቸው ኤክስ ዋይ ኮኦርዲኔት ሲስተም፣ አንግል አለካክ፣ ነጥቦችን መጠቀም፣ የአውቶካድ መሰረታዊ ሐሳቦች፣ የአውቶካድ መሰረታዊ ስያሜዎች የሚሉትን ይሆናል። የኤክስ ዋይ ኮኦርዲኔት ሲስተም ኤክስ ዋይ ኮኦርዲኔት ሲስተም ውስጥ ኤክስ ሁልጊዜ አብሮ ይጻፋል፣ ቀድሞ ይጻፋል። የኤክስ ቫልዩ ሁሌም ይቀድማል በሂሳብ ትምህርት እንደምናውቀው። ሁለተኛው የሚጻፈው ቁጥር ደግሞ የዋይ ቁጥር ነው። መሃሉ ኦሪጂን ተብሎ ይጠራል። ይሄም 0,0 ነጥብ ነው። ኤክስ ወደ ቀኝ ፖዚቲቭ ነው፣ ዋይ ወደ ላይ ፖዚቲቭ ነው። ኤክስ ወደ ግራ ኔጌቲቭ ነው፣ ዋይ ወደ ታች ኔጌቲቭ ነው። እያንዳንዱ የምናስገባቸው ነጥቦች ከ00 ነጥብ በአንጻራዊነት ነው የሚቀመጡት። ለምሳሌ ይሄ ነጥብ 9 ወደ ኤክስ 6 ወደ ዋይ የተቀመጠ ነው። ይሄኛው ነጥብ ደግሞ 10 ወደ ኔጌቲቭ ኤክስ 4 ወደ ኔጌቲቭ ዋይ ስለሆነ ኔጌቲቭ 10 ኔጌቲቭ 4 የሚለውን ይወክላል። መስመር ማለት በሁለት ነጥቦች የሚወከል ቀጥ ያለ ነገር ማለት ነው። ለምሳሌ ከኔጌቲቭ 10 ኔጌቲቭ 4 ከዚች ነጥብ እስከ 9 6 ባሰምር ሁለቱን ነጥቦች የሚያገናኘው አጭሩ መንገድ መስመር ተብሎ ነው የሚጠራ ማለት ነው። ብዙ ጊዜ አንድን መስመር ከሌላ መስመር መጨረሻ ነጥብ ላይ ተነስተን ለመሳል እንፈልጋለን። ይህን ለማድረግ ሪሌቲቭ ወይም አንጻራዊ የነጥብ አገባብ ዘዴ እንጠቀማለን። ስለ ነጥብ አገባብ ወደፊት በሚመጡ ምዕራፎች በሰፊው እንማራለን። እንዲያው ሐሳቡን ለማስያዝ ያህል ግን ቀጥታ ኔጌቲቭ 10 ኔጌቲቭ 4 ሳይሆን ለምሳሌ ምንጽፍ የአት ሲምቦል shift ሲደመር 2 ተጭነን የአት ሲምቦልን በማስቀደም ነው ቀጥለን ኮኦርዲኔቱን የምናስገባው። ለምሳሌ አት አስቀድመን 96 አት አስቀድመን ኔጌቲቭ 10 ኔጌቲቭ 4 ብንል አንጻራዊ የአንግላዊ የነጥብ አገባብ ተጠቀምን ማለት ነው። ቀጣዩ ትምህርት አንጉላር ሜዠርመንት የአንግል አለካክ የሚል ነው። አንግል በአውቶካድ የሚለካው ካውንተር ክሎክዋይዝ ነው። ፖዚቲቭ ቫልዩ ማግኘት ከፈለግን ክሎክዋይዝ ከለካ ነው ግን ኔጌቲቭ ቫልዩ ነው የሚሰጠን። የሚለካውም ከፖዚቲቭ ኤክስ አክሲስ ተነስቶ ነው። ከፖዚቲቭ ኤክስ አክሲስ እስከ ፖዚቲቭ ዋይ አክሲስ 90 ዲግሪ፣ ከፖዚቲቭ ኤክስ አክሲስ እስከ ኔጌቲቭ ኤክስ አክሲስ 180 ዲግሪ፣ ከፖዚቲቭ ኤክስ አክሲስ እስከ ኔጌቲቭ ዋይ አክሲስ 270 ዲግሪ። በዚህኛው አቅጣጫ ከሄድን ደግሞ ክሎክዋይዝ ይሄ ኔጌቲቭ 90 ዲግሪ ነው ማለት ነው። እንደዛ እንለካለን። አንግል አለካክ እንግዲህ በዚህ በሁለቱ ላይን መካከል ያለው እንደው ለመገመት ያህል ይሄ 150 ከተሰጠ ስትሬት ላይን 180 ስለሚለካ ከዜሮ ከዚህ ከኤክስ አክሲስ እስከዚህኛው ላይን ፖዚቲቭ 30 ዲግሪ እንለካለን ማለት ነው። በመቀጠል ነጥቦችን ስለ አንግል አገባብ ይሄን ያህል ከተባለ አንግልን በመጠቀም ነጥቦችን እንዴት እንደምናስገባ እናያለን። እስካሁን ያየናቸው የነጥብ አገባቦች ቅድም ያነሳናቸው አብሶሉት ወይም ፍጹማዊ የነጥብ አገባብ ይሄ ማለት የኤክስ እና የዋይን ኮኦርዲኔት በመጻፍ፣ ሪሌቲቭ ወይም አንጻራዊ የነጥብ አገባብ ይሄ ማለት ከኤክስ እና ዋይ ኮኦርዲኔት በፊት የአት ምልክትን በማስቀደም ናቸው። እነዚህ የኤክስ ዋይ ኮኦርዲኔት ሲስተምን ተጠቅመን የምናስገባባቸው የነጥብ ማስገቢያ መንገዶች ሲሆኑ ሶስተኛው የነጥብ አገባብ ዘዴ ከኤክስ ዋይ ኮኦርዲኔት ሲስተም ወጣ ብሎ ሌላ ሲስተም የሚጠቀም ሲሆን የሚጠቀመውም ፖላር ኮኦርዲኔት ሲስተም የተባለውን ነው። እንግዲህ በአውቶካድ እስካሁን ባየነው መሰረት ነጥቦችን የምናስገባባቸው መንገዶች አንደኛ ፍጹማዊ ወይም አብሶሉት ኮኦርዲኔት ኢንትሪ እንለዋለን ኤክስ ኮማ ዋይ። ሁለተኛ አንጻራዊ ወይም ሪሌቲቭ ኮኦርዲኔት ኢንትሪ አት ሲምቦልን አስቀድመን ኤክስ ኮማ ዋይ። ሶስተኛው አንግልን በመጠቀም ፖላር ኮኦርዲኔት ኢንትሪ የሚባለው የአት ሲምቦል ይቀድማል። ከዛ ዲስታንስ እንሰጣለን ርቀት። ከዛ ኮማ ሳይሆን ሌዛን ምልክት ተጠቅመን ከዚሁ ላይ አስተካክለዋለሁ። እንደዚህ እንደምናየው አት ብለን ርቀቱን ሌዛን ምልክት ከዛ የአንግሉን መጠን በመስጠት የምናስገባበት አንግልን በመጠቀም ነጥብ ማስገባት ወይም ፖላር ኮኦርዲኔት ኢንትሪ እንለዋለን። ከዚህ በመቀጠል ትእዛዞችን መጀመር ስታርቲንግ ኮማንድስ ነው። በአውቶካድ ትእዛዞችን የምንሰጥባቸው መንገዶች እናያለን። አንድን ስዕል ለመሳል ወይም የተሳለን ለመቀየር እንግዲህ በእንግሊዝኛው መሳል ድሮ ነው፣ የተሳለን መቀየር ወይም መለወጥ ሞዲፋይ ነው። አንድን ስዕል ለመሳል ወይም የተሳለውን ለመቀየር በአውቶካድ ትእዛዞችን የምንሰጥባቸው መንገዶች 3 ናቸው። አንደኛው ኪቦርድን በመጠቀም በትእዛዝ መስመር አውቶካድን ስክሪኑን በኋላ ስንከፍተው የትእዛዝ መስመር የሚባል አለ። እዛ ላይ ትእዛዞችን በመጻፍ ይሄ ዩዚንግ ኪ ስትሮክስ ወይም በኪቦርድ ላይ በመጻፍ ይባላል። ሁለተኛው ስክሪን ፊት ለፊታችን ላይ በሚገኙ አይከኖች ማውጫዎች ማለት ነው፣ እነሱን ተጠቅመን። ሶስተኛው ድሮፕ ዳውን ሜኒውስ የሚባሉ አሉ፣ የሚዘረጉ ማውጫዎች፣ እነሱን በመጠቀም ዩዚንግ ሜኒውስ የተባለው ነው ትእዛዝን ማስገባት እንችላለን ማለት ነው። ለምሳሌ መስመር ለመሳል በኪቦርድ ላይን ብዬ በመጻፍ ወይም ኤል በማለት ኢንተር ብለው ላይን መስመር ሳልልኝ አልኩት ማለት ነው። አይከን ላይ ደግሞ የመስመር ምልክት ያለባት አይከን አለች፣ እሷን በመጠቀም በድሮፕ ዳውን ሜኒው ደግሞ ድሮው ከሚለው ላይ ክሊክ ሳደርግ ወደ ታች ይዘረጋል። ከዛ ላይ ላይን የሚል አገኛለሁ፣ እሱን ክሊክ በማድረግ ትእዛዜን አከናውናለሁ ማለት ነው። ይሄን በኋላ ስለ ላይን ስለ ራሱ ስለ መስመር ትእዛዝ ስንማር እናየዋለን።
ቀጣዩ ትምህርት የአውቶካድ ስክሪን የሚባለውን መተዋወቅ ነው። የአውቶካድ ስክሪን ከሞላ ጎደል ይሄን ይመስላል። ከዚህ ውስጥ ታይትል ባር የሚባል አለ። ይሄን ስክሪኑን ከፍተን እናየዋለን። ፑል ዳውን ሜኒውስ የሚባሉ አሉ። ሜይን ቱልባር የሚባል አለ፣ ዋና ቱልባር። ፕሮፐርቲ ቱልባር የሚባል አለ፣ የእያንዳንዱን ፕሮፐርቲ የያዘ። ፍሎቲንግ ቱልባርስ የሚባሉ አሉ፣ የሚንሳፈፉ። የድሮይንግ ስፔስ የሚባል አለ፣ የምንስልበት ቦታ። ስክሮል ባርስ የሚባሉ አሉ፣ እሱን ድሮይንጉን ወደ ግራና ወደ ቀኝ ለማንቀሳቀስ የምንጠቀምባቸው። WCS ወርልድ ኮኦርዲኔት ሲስተም አይከን አለች፣ እሷ ማለት ኤክስ እና ዋይን የምታሳየው ናት። ስታተስ ባር የሚባል አለ፣ በምንሰራበት ጊዜ ያለንበትን ቦታ እየተሰራ ያለውን ነገር የሚሰጠን እሱ ነው። ኮማንድ ላይን የትእዛዝ መስመር ማለት ይሄ ነው። እዚህ ላይ ነው ትእዛዞችን የምንጽፈው እና ሌሎችም አሉ። እንግዲህ እነዚህ በስልጠና ማኑዋሉ ላይ የተገለጹ ናቸው። ዝርዝሩን እናንተ ማየት ትችላላችሁ። አሁን እነኚህ ስክሪን ውስጥ ምን እንደሚመስሉ አብረን ያለን። የአውቶካድ ስክሪን የሚባለው እንግዲህ ይሄ ነው። ቅድም ያልነው ታይትል ባር የሚባለው ይሄ ነው። የምንሰራውን የድሮይንጉን ስም የሚሰጠን ነው። ሜይን ቱልባር የሚባለው ይሄ ነው፣ ስታንዳርዶቹን የያዘ። ድሮፕ ዳውን ቱልባርስ ያልናቸው ክሊክ ስናደርግ ወደ ታች የሚዘረጉ እነዚህ ናቸው፣ ተዘርጊ ማውጫዎች የሚባሉት ማለት ነው። ሁሉን ትእዛዞች ለማግኘት መጠቀም የምንችልባቸው ወደ ታች የሚዘረጉ ማውጫዎች ናቸው። ሜይን ቱልባር ይሄ ነው። የዊንዶውን ቋሚ ስታንዳርድ የሚባሉትን አይኮኖች የያዘ ነው ይሄ ማለት ነው። ይሄ ነው ስታንዳርድ ቱልባር ወይም ሜይን ቱልባር የምንለው። ስናወጣው ስታንዳርድ የሚላለው እሱ ነው። ፕሮፐርቲ ቱልባር ያልነው ይሄ የሌየር ቱልባር ነው፣ ግን ፕሮፐርቲ የሚባል ከዚህ ራይት ክሊክ አድርገን ፕሮፐርቲስ የሚል አለ። ይሄ ነው። ይሄ የፕሮፐርቲስ ቱልባር ነው። ስለ አንድ የሚሰራ አካል ቀለሙን ያለውን የላይን ታይፕ የላይን ዌይት የሚሰጠን ማለት ነው። ይሄ ፕሮፐርቲስ ቱልባር ተብሎ ይጠራል። ፍሎቲንግ ቱልባር ማለት ከዚህ ብናወጣ ለምሳሌ አሁን ይሄ ፕሮፐርቲስ ቱልባር ተለጥፏል፣ ግን እዚህ ላይ ብናንሳፍፈው ፍሎት ያደርጋል። ፍሎት የሚያደርግ ቱልባር ማለት ነው። የተለያዩ እንዳስፈላጊነታቸው በተለያየ ጊዜ ስናወጣቸው ወስደን እዛ ግራና ቀኝ ላይ ካልለጠፍናቸው በስተቀር ሁሉም ፍሎቲንግ ቱልባር መሆን የሚችሉ ናቸው። እነዚህ ናቸው እንግዲህ። ድሮይንግ ስፔስ ያልነው ይሄ ጥቁሩ ስክሪን ነው። ጥቁሩ ስክሪን የመሳያ ቦታችን ነው። ስክሮል ባርስ ያልናቸው እነኚህ ናቸው። ስክሮል ማድረጊያ ድሮይንጋችን ለማየት ወደ ላይና ወደ ታችና ወደ ግራና ወደ ቀኝ የምናደርግባቸው። WCS ወይም ወርልድ ኮኦርዲኔት ሲስተም ያልናት ይቺ ናት፣ ኤክስ እና ዋይ አክሲስን የምታሳየን። ስታተስ ባር ያልነው ማውሱን እዚህ ላይ ሳንቀሳቀስ እንደምታዩት እዚህ ጫፍ ላይ ኮኦርዲኔቱ ይቀያየራል፣ እሱን ማየት ትችላላችሁ። ያ ያለንበትን ስታተስ ሁኔታችን የሚነግረን ነው። ኮማንድ ላይን ይሄ ነው። ይሄ ነጩ ስክሪን መጻፍ የምንችልበት ነው። እሱ ኮማንድ ላይን ይባላል። ይሄ ነው እንግዲህ አውቶካድ ስክሪን የሚባለው። ከዚህ በመቀጠል የአውቶካድ መሰረታዊ ስያሜዎችን አብረን እናያለን። ያላቸውን ዴፊኒሽን እኔ እናገራለሁ። አብሶሉት ኮኦርዲኔት የአውቶካድ ኦሪጂን 0,0 ነጥብን መሰረት በማድረግ ነጥቦችን የምናስገባበት መንገድ ነው። አሶሺየትድ ዳይሜንሽኒንግ የሚባለው የነጥቦችን ቦታ በምንቀያየርበት ጊዜ ዳይሜንሽንም አብሮ ራሱን አፕዴት የሚቀያየር ከሆነ አሶሲዬቲቭ ዳይሜንሽኒንግ ይባላል። ባክአፕ ፋይል ማለት አውቶካድን ሳናዘው ፋይሎችን ሴቭ እንዲያደርግልን ሴቭ ሲያደርግ የሚይዘው የፋይል ፎርም ነው። የዶት ባክ BAK ኤክስቴንሽን ይኖረዋል። ብሎክስ ማለት ከዚህ በፊት ተስሎ የተቀመጠና በተፈለገ ሰዓት አውጥተን ከድሮይንግ ላይ የምናስገባው ኢንሰርት የምናደርገው የፋይል አካል ነው። ጊዜን ይቆጥባል። የፋይልን የቦታ ፍጆታ መጠን የሚይዘውን ስፔስ ይቀንሳል። ከርሰር የሚባለው
የማውስን ቦታ በመናይበት ጊዜ በየጊዜው ቦታውን ቅርጹን የሚቀያየር ይሄ መስቀሉ የምታዩት ከዚህ ጥቁር ስክሪን ውስጥ ያለ መስቀል ነው ከሱ ሲወጣ ወደ ቀስትነት ይቀየራል ይሄ ነው እንግዲህ ከርሰር የሚባል ክሮስ ሄር የሚባለው ይሄ መስቀሉ ስክሪን ውስጥ ሲገባ ከርሰር ክሮስ ሄር ተብሎ ይጠራል ዲያሎግ ቦክስ የሚባለው አውቶካድ ከተገልጋዮች ዳታ የሚወስድባቸው የዳታ ማስገቢያ ሳጥኖች ናቸው ወደፊት እናያቸዋለን ኤክስቴንትስ የሚባል የሳልናቸው ስዕሎች የውጭ ድንበር ተብሎ ሊጠራ ይችላል ብዙ ቦታ የሚሸፍን ስዕል ብንስል በአንድ ጊዜ በዚህ ስክሪን ውስጥ ማየት አንችልም ኤክስቴንቱን አሳየን ብለን ስናዘው በዚህች ስክሪን ውስጥ አጥብቦ አምጥቶ ያሳየናል የሳልነው የድሮዊንግ የውጭ ድንበር ብለን ልንጠራው እንችላለን ግሪድ የሚባለው ነጠብጣቦች ሲሆኑ ስዕል ስንስል ሊመሩን የሚችሉ ሊበሩና ሊጠፉ የሚችሉ በስክሪን ከዚህ ላይ ግሪድ የምትለውን ከዚህ እንደምታዩት እሷን ክሊክ ሳደርግ ግሪድ ይበራል እንደምታዩት እነኚህ ግሪዶች በሩ እንደገና ክሊክ ሳደርጋት ትጠፋለች በኪቦርድ F7ን ስጫን ግሪድ ይበራል መልሼ F7ን ስጫን ግሪድ ይጠፋል ሌየር የሚባለው አንድን ስዕል ወይም የስዕል አካል በመንስልበት ጊዜ የምንሰራበት ንጣፉ ሊባል ይችላል ይሄን ሌየርንም ራሱን ችሎ በሌላ ምዕራፍ እናየዋለን ሌአውት ታብስ የሚባሉት ሌአውት ታብ ከዚህ ከሞዴል ስፔሱ ጎን በነጭ የምናያቸው ናቸው የሳልነውን ስዕል ለማተም ወይም ፕሪንት ለማድረግ ፕሎት ለማድረግ ስንፈልግ ባክግራውንዱ ነጭ እንዲሆን ወደ ነጭ ወረቀት የወረቀት ስፔስ እንዲሆንልን የምንጠቀምባቸው ናቸው ሞዴል ስፔስ ይሄ ነው ጥቁር ባክግራውንድ ያለው የመሳያ ቦታችን ነው ቪው ፖርት ስዕላችንን የምናይበት የተለየ መስኮት ነው አንድ ስዕል ካለን ከሞዴሉ ላይ ለምሳሌ አንድ ስዕል ሲይዝህ ይሄን ስዕል በሌአውት በኩል ማየት የሚያስችለኝ ይሄ መስኮት ቪው ፖርት ይባላል እሱን ዲሊት ባረገው የሞዴል ላይ የሳልኩትን ስዕል ማየት አልችልም እና ቪው ፖርትን አውጥቼ በዚህ ቪው ፖርት ውስጥ አሳየኝ ስለው ያ ሞዴል ስፔሱን በዚህ ውስጥ አምጥቶ የሚያሳየኝ የማያ መስኮቴ ቪው ፖርት ተብሎ ይጠራል ዙም ማድረግ ማለት ይሄን የማውስ መሃል ላይ ያለውን ተሽከርካሪ ስለ ዙሚንግ ስለ ሌአውት ስለ ቪው ፖርት ራሱን የቻለ ምዕራፍ አለ አሁን ዴፊኒሽኑን ለመስጠት ያህል ብቻ ነው ዙም ማለት ስዕላችንን አቅርበን ስናቀርበው ዙም ኢን አረግ ነው የሚባል ወይም አረቀን ስናረቀው ዙም አውት አረግ ነው ይባላል ለማየት የምንጠቀምበት ያሂደቱ ተግባሩ ዙሚንግ ይባላል እንግዲህ ሰልጣኞች ሌሎች መሰረታዊ ስያሜዎችም ሊኖሩ ይችላሉ ይሄን አውቶካድን ከማንኛውም አይከን ላይ ብታቆሙት ምንነታቸውን የሚጽፉ መረጃ ሰጪ ጽሁፎች ስላሉ ያን አይቶ ማወቅ ይቻላል እነዚህና ሌሎችን ወደፊት ከተግባራዊ ምሳሌዎች ጋራ በሰፊው የምናያቸው በመሆኑ ያን ጊዜ የበለጠ ግልጽ ይሆንላችኋል እንግዲህ ከአውቶካድ ጋር የሚያስተዋውቀን የመጀመሪያው ምዕራፍ በዚህ ይጠናቀቃል በቀጣዩ ምዕራፍ ስለ መሳልና መለዋወጥ ሞዲፋይንግ እና ድሮዊንግ እንዴት መስራት እንደምንችል እናያለን